ኢትዮጵያ ሰላም አድርግልኝ። የታመሙትን በምሕረት ጎብኛቸው። የኔ ጌታ መልካም ወዳም ያድርግልን። ቤተሰብ እንደ ሙዚቆች በልወሬ አለ ሰዓት እያይሻችን ስቀደር ሰዓት እንዳልፈኝ መተናል። ወሬ አግኝተናል። ንጉ ቤት ጋይስ ሰሞኑን ከቲክቶክም ከዩቱብም ጠፍቻለሁ። መተናል። ልንሰነባበት ነው። እሺ ሀገሬ ልጆች እንግዲህ ጨዋታን ጨዋታ ያነሰዋል። ሰሞኑን ሚዲያ ላይ የለውም እንደምታውቁት። ሰሞኑን ቢዚ ያለው እንዳልኳችሁ ቤተሰብ ሲኖራችሁ፣ ልጅ ሲኖራችሁ፣ ህይወት ሲኖራችሁ 24 ሰዓት ሚዲያ ላይ አትጣሉም፣ ትጠፋላችሁ። አንዳንዴ ደግሞ ብቅ ትላላችሁ። ያን ያህል ሚዲያ ኢምፖርታንታችን አይደለም። ያ ሜክ እናደርግበታለን፣ ግን እናንተ እንደምታስቡት አይደለም። እንዲገባችሁ ነው ለአንዳንዶቻችሁ በነገራችን ላይ እና አለፍ ሲል ደግሞ ምን ልላችሁ ፈልጌ ነበረ፣ የሆነ ነገር ልላችሁ ፈልጌ ነበረ። እሱ ምን እንደሆነ ታውቃላችሁ? አንዳንድ ሰዎች ሚዲያ ላይ ያዙኝ ልቀቁኝ አመላቸው እየገነፈለ እየወጣ ነው ጋይስ። አመላቸው ተክተክተክተክ እያለ እየወጣ ነው። በነገራችን ላይ የጊዜ ጉዳይ ነው፣ የጊዜ ጉዳይ ነው። በደንብ ገና አመላቸው ይወጣል። እንግዲህ አንዷ ሚዲያ ላይ ያለች አንዷ ጌመር ከአንዷ ጋር ትጣላለች ጋይስ። እንደው ስምም አጠራም አስጠልተውኛል ጋይስ፣ አስጠልተውኛል። እንደው ወሬውን አየር ባየር ላስላስል አድርግ። በነገራችን ላይ ወደ ወሬ ከመግባት በፊት አንጋፋው ወይንም ደግሞ ለታዋቂው ለምናከብረው ለምንወደው አርቲስት ነፃነት ወርቅነህ ቤተሰቦች መጽናናትን እመኛለሁ። መድኃኒዓለም አባቴ ነፍሱን ከደጋጎቹ ጎን ታስቀምጥለት። የምንወደውና የምናከብረው ወንድማችን ነበረ፣ አርቲስታችን ነበረ። መቼም በነፄ ድራማ ፊልም ያልተደሰተ ያልሳቀ ያልተዝናና የለም። ትላንትና ፀጉር ቤቱኝ እንደዚህ አትይም ሲል ሚዲያውን ሙሉ አጥለቅልቃችሁት ሳይ ሳቄ የምትሆኑ ለምን መሰላችሁ ጋይስ? እኔ ብዙ ጊዜ ከሰዎች ጋር ተቃራኒ ነኝ፣ እውነታን ስለማምንበት ማለት ነው። ለምን እንደዛ እንዳልኩ ታውቃላችሁ? ከህንድ ሲመጣ ለሕክምና ሂዶ ሲመጣ ብዙዎቻችሁ በኮመንት ብዙ ነገር ስትሉ ነበር። አሁን ልወቅሳችሁና ልናገራችሁ ፈልጌ አይደለም፣ ግን አሁን ደግሞ መልሳችሁ ዙራችሁ ደግሞ መታችሁ ሀበሻ እንደዚህ ነው፣ ሀበሻ እንደዚህ ነው። ሀዘንን ነው መስማት የምንፈልገው። የሰውን ሀዘን የሰውን የሆነ ነገር ስንሰማ ነው ደስ ብሎን የምንተባበረው። ብዙ ጊዜ ካያችሁ ማለት ነው። እና ወጨበሪያሞች ናችሁ ብዙዎቻችሁ። እንደዛ ማለት ፈልጌ ነው እንጂ ላይክ እና እየበላው ነበር። እና ታዲያ ነፃነት ሞቷልን ያልበላም እንዴ ጋይስ? ምን ማለት ነው? እናታችሁን ውስጥ ቀብራችሁ አፋችሁ ላይ ምግብ አድርጉ ተብላችሁ ተገዳችሁ ትበሉ የለ እንዴ? እኔ እኮ ጋይስ ከእናንተ ህይወት ጋር ታገናኙ። የሀገሬ ልጆች እባካችሁ እናትሽን ቀብረሽ ስትመጪ አፍሽ ላይ ምግብ አፍሽ ላይ ታደርጊያለሽ። ባይበላልሽ ራሱ እንዴ ለምን በላሽ ሊያሹ አራቱ ያትበሉም እናንተ እየተባለባችሁ አይደለም ትኖሩት። ፋንድያ ቤተሰብ በጣም ነው እንዴ ልባችሁ ትርክክ ያለው። በጣም ነው ታስቡት። እንደ አንድ ሴሌብሪቲ ዝነኛ ሰው በጣም ያሳዝናል፣ በጣም ያስደነግጣል፣ በጣም ልብ ይሰብራል። ነገር ግን ደግሞ ምግብ አልበላም ምናምን አለለም በላለሁ። የሀገሬ ልጆች ለምን በላሽ? እኔ ቀኑ ሙሉ ሳልበላ ለፀጉር ቤት እየዞርኩኝ ዋልኩኝ። ልጅ ያቺ ሰዓት ላይ መኪና ውስጥ ያለችው ሰዓት ላይ ነው ሰዓት የነበረኝ። ቁጭ ብዬ ጎርሳለሁ። ለምን በልተሽ አወራሽ? ንፍጣ ምን አባሽ እንዴ? የሀገሬ ልጆች በጣም እኮ ነው የሚገርማቸው። እንደው እኮ እንደው ደምሽ ምርር ይበል የተባልኩ ልጅ ለምን በላሽ? ሀዘን እያወራሽ ለምን በላሽ? ኤክስኪውዝ ሚ ኧረ ፈጣሪ እሺ አረ ፈጣሪ ትናንትና በጣም ነው ያስደበርሽኝ። መብትሽ መደበር። ታዲያ ዛሬ ምን ተገኘ? ዛሬም እኮ ደገምኩልሽ የኔ ፍቅር። እናነ አንዳንድ ሰው እኮ አይደለ እያልኩኝ ቪዲዮ ልስራ ወይንስ እንደ ገነት ንጋቱ እያለቀስኩኝ ነጠላ ለብሼ ኢንተርቪው ላድርግ ጨምላቃ፣ ወይንስ እንደ ሰሃርናት እንደምትባለው እኔ አላምንም ካሜራ ከፍቼ እያልኩ ቪዲዮ ልስራላችሁ? አልገባኝም ካይስ፣ አልገባኝም። እኔ አልገባኝም ቤተሰብ አልገባኝም። እኔ እንደውም እኔ ነበርኩኝ የሚዲያዋ ሴት፣ እኔ ነበርኩኝ እንደዚህ ነጠላዬን አድርጌ ፊቴን ሻርቤን እንደዚህ አድርጌ እያለቀስኩኝ መጥቼ ማውራት የነበረብኝ። ዩቱብ ላይ ግቡ እያልኩ ማውራት የነበረብኝ አይደል እንዴ ጋይስ? ስትደነግጡም ሆነ ስትሉ
ሀዘን ያስደነግጣል። ሀዘን ሲያስደነግጣችሁ ደግሞ ቪዲዮ ለመክፈት አቅሙም የላችሁም። እኔ እኮ በጣም ነው የሚገርመኝ። ጌታ ምስክሬ፣ ሀዘንን በላይቭ ላይ ልትሰኙ ትችያለሽ። እንደዚህ ሆነሽ አሁን እከሌ ሞተ ሲሉሽ ልደነግጭ ትችያለሽ። ፐርፐዝ አድርገሽ ታርጌት አድርገሽ ካሜራሽን ከፍተሽ እያለቀሽ ቪዲዮ ከሰራሽ አቴንሽን ትፈልጊያለሽ፣ ቪው ትፈልጊያለሽ፣ አካውንትሽን ማንቀሳቀስ ትፈልጊያለሽ። አለቀ። ሀዘን ያስደነገጠው ሰው ትዝም አይለው። ሚዲያሽ ላይ ታስተላልፊያለሽ። የሚዲያ ሰው ከሆንሽ መሞቱን ትገልጫለሽ ፎቶ አድርገሽ። በተቀረ ሚዲያን ከፍተሽ እያለቀሽ ከሰራሽ ሜክ ማኒ ብሩን ያሳሰበሽ አለቀ። ይሄንን ደግሞ እኔ እንደዚህ አይነት ልጅ አይደለሁም። ማነው እናትሽ ሙታ ቪዲዮ ከፍተሽ እያለቀሽ ታወራለሽ እንዴ? እንደው ስደት ላይ ያለሽ ካሉሽ በስተቀር ወንድምሽ ሙቶ ቪዲዮ ላይ ከፍተሽ ኢትዮጵያ ወንድሜ ሙቶ ታያለሽ እንዴ? አቲም በነገራችን ላይ አርቲስት ገነት ንጋቱ በጣም ማከብርሽ እና የምወድሽ እህቴ ነሽ። በጣም ማከብርሽ ሰው ነሽ። ግን ብዙ ነገርሽን ወይም ብዙ ነገሮችሽን ወደ ሚዲያ ነው ዘለሽ የምታመጪው። ለምን እንደሆነ አላውቅም። እና አንዳንድ የሚደበቁ ነገሮች አሉ። ሀዘንም ደስታ ላንቺ አልነግርሽም። በሚዲያ የቆየሽ ሰው ነሽ፣ ሚዲያ ነሽ፣ የሚዲያ ሴት ነሽ ምናምን እና ላንቺ እኔ ላስተምርሽ አልችልም። ግን ብዙ ጊዜ የቤትሽንም ግጭት፣ የባለቤትሽንም ግጭት፣ የራስሽንም ላይፍ፣ የልጆች እንዳለ እያንዳንዱን ነገር ሚዲያ ላይ እኛ ለእንደዚህ አይነት ነገር ገና ነን። ሲቀጥል ደግሞ የራሳችን የሆኑ ሚስጥሮች አሉ። ስንደነግጥ የምናሳየው ካራክተር አለ፣ ሳንደነግጥ የምናሳየው ካራክተር አለ። እያለቀስን ጭራሽ የሰውን ሪካርድ እንዴት ሆኖ ሞተ ዘገቡት እኮ እነ ብሩክ ኒውስ እነ ምናምን ኒውሶች ዘገቡት እኮ። እንደ አንድ ሴሌብሪቲ እንደ አንድ ዝነኛ ሰው ግን ሀዘን ሲሆን እርግጠኛ ነኝ ከህዝቡ የበለጠ ደግሞ እኛ እንደ አድናቂው ነው የምንመለከተው፣ እናንተ ደግሞ እንደ ጓደኛ ናችሁ። ስለዚህ እንደ ጓደኛ ሲሆን ደግሞ የሚሰማችሁ ነገር አለ። ዘላችሁ ካሜራችሁን አስተካክላችሁ ቀረጻ ላይ ነበርኩኝ፣ ቀረጻውን አቁሜ ነው ወደ ሚዲያ የመጣሁት፣ እንዴት ሆኖ ሞተ፣ እንዴት ሆኖ። አቤት አቤት፣ ጓደኝነት አይበልጥም። አቤት አቤት፣ ትላንትና ታሞ የነበረ ጊዜ እንዴት ነህ ደህና ነህ ወይ ወንድሜ፣ ምን ያስፈልጋል፣ ምን ተፈጠረ ምናምን ተብሎ ሳይጠየቅ ዛሬ ሲሞት ሞተ እኮ ብላችሁ ሚዲያ ማጨናነቅ ወሬ መውደድ ነው። ካለበለዛም እንደ ቲክቶከሮቹ እንደነ ሊያሾ ቪው እና ሰብስክራይብ መለቃቀሚያ ነው የሚሆንባችሁ። እንቺ ሊያሾ የምትባል አንዳለች እንደሆነች ክፍታ ባለች እንደሷ ማለት ነው። ሚዲያ ነው ይወጣ ብለዋል። ጋይስ እንደው ጠቆም አድርጊያችሁ ልለፋችሁ ብዬ ነው እንጂ እኔስ እንትን አይደለም። ግን ብዙዎቻችሁ ሴሌብሬቶች እኔ ጋይስ አሁን እኔ ባወራ ብናገር እንደዚህ አይልም ነገሩ ይላላ። ግን አላወራም ምን አገባኝ። እና የኢትዮጵያ ሴሌብሪቲዎች፣ ትላልቅ አርቲስቶች ወይም ደግሞ ዝነኞች ተባበሩ፣ ተጠያይቁ። በቁብ እያሉ ሲታበሙ፣ አልባሌ ሱስ ውስጥ ሲሰፈቁ፣ መጠጥ ሲያበዙ፣ ሲቅሙ፣ ሲያጨሱ፣ ተስፋ ሲቆርጡ፣ ከሚዲያ ሲርቁ፣ ስራ ሲያጡ፣ የሚመለከታቸው ሲያጡ፣ በራቸውን ዘግተው ቤት ውስጥ ሲቀመጡ፣ ተስፋ ሲቆርጡ፣ ሀዘናቸውን ብቻ ለማወጅና ልብ የተሰበረ ማጣት የሌለብኝን ሰው አጣ ወይኔ ኢትዮጵያ ምናምን እንደዚህ ከማለታችሁ በፊት ቤተሰብ፣ ሴሌብሬቲዎቻችን፣ ዝነኞቻችን፣ የሀገራችን አርቲስቶች ተጠያየቁ፣ ተመካከሩ፣ ተረዳዱ። ብዙ አሉ በየቦታው ጸበል ውስጥ፣ ቤት ውስጥ፣ እንዲሁም ጫት ቤት ውስጥ፣ ሺሻ ቤት ውስጥ ተደብቀው ያሉ ከስለው Every day